ሃይሚ ማለት ነው። ሃይሚ ነቃች። ስትነቃ ግን የተናገረችው ንግግር ጭራሽ ከሷ የማይጠበቅ ሴት ልጅ እንደዚህ ቁርጥ ሲልለት ቀጭ 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 አድርጎ ሲናገር ነው የሚያምርበት። የኔ ጀግና አንቺ ጀግና ነሽ፣ አንቺ ጀግና ነሽ ሃይሚዬ፣ ጎበዝ ነሽ፣ ጠንካራ ሴት ነሽ፣ በጣም ጠንካራ ሴት ነሽ። እኔ ያደንቅሻለሁ። ጉድ እኮ ነው። ጉድ 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 ጉድ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ሀገሬ ልጆች ኢትዮጵያውያን፣ ኤርትራውያን እንዴት ናችሁ? ሰላም ናችሁ? እኔ ጋር ሁሉ ሰላም ነው አልሐምዱሊላህ ረቢል ዓለሚን። ለቤት አዲስ ሆናችሁ ሰብስክራይብ፣ ላይክ በማድረግ ቤተሰብ ሆኑ ላለው ውዶችዬ። ጉድ እኮ ነው። ጉድ ጉድ ጉድ። ሃይሚ ውጣልኝ፣ በቃ ውጣልኝ። ከዚህ በኋላ ልቤ እንዲሰበር ልቤ እንዲከፋ አልፈልግም። ውጣልኝ ወደዛ አለችው። ጎበዝ ጎበዝ፣ የኔ ጀግናት። ጀግና ማለት እንደዚህ ነው። ነገሮችን ቆፍጠን አድርጎ እኩል አመዛዝኖ ማየት። ምንድን ነው ዲኤንኤ ብላ 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 እንዴ? ምንድን ነው? ኦኬ ዲኤንኤው ተቀየረ። እንደገና ለምን እንደማይሰጥም እንደገና ለምን ምርመራ? በቃ ያንን እነሱ ፈልገውት በዛ ብለው አስቀየሩት አይደለ? እሱ ደግሞ ካልሆነ አልሆነም ነው። ግን እሱ ለምን እሺ ብሎ ተቀብሎ ልጁን ያዘ? እዚህ ጋር ትልቅ ነገር። አንድ ሰው የሱ ያልሆነውን ምንም ነገር ከሌለበት ምንም ነገር ካላደረገ እንዴት የኔ ነው እሺ ብሎ አምኖ ወረቀት ላይ ብቻ ስለተገኘ ሊቀበል ይችላል? እኔ በሃይሚ አልፈርድም። ወንድን ማመን ቀብሮ ነው ይባላል። ወንድ እኮ ውሻ ነው። እንደዛ ሽንቴ ሚሪንዳ ይሁንልሽ እንዳላለ ማለት ነው። አሁን እሺ በቃ ብሎ አምኖ ልጅ መቀበል ማለት ምን ማለት ነው? ምን ማለት ነው? ከኋላ ያለው ትልቅ ሴራ አለ ማለት ነው። ያቺ ስሜ አይጠሩን አልጠራትም፣ ያችን አልጠራትም። እኔ ግን እንደ እህትነት ሃይሚዬ ማለት ነው። አሁን አንቺ እንዳልሽው ስለምንም ማሰብም ማውራትም ማሳመንም ማባበልም አይጠበቅብሽም። ስለ ራስሽ አሁን ስለ ጤንነትሽ እና ስላለው ነገር ማሰብ፣ አይምሮሽን ማስተካከል፣ ሪላክስ ነው መሆን ያለብሽ እንጂ ሌላ ነገር እንደዚህ ነው እንጂ ነው አይደለም። ወንድ ሽተት እንጂ ብሩኬ ምንድነው መነፋረቅ እንዴ? አትጠነቀቅም እንዴ? መጠንቀቅ አለብህ እኮ። ወንድ ልጅ እኮ ሁሉን ነገር በውስጡ ነው የሚይዘው። አያወራም እኮ እንደኛ እንደ ሴቶች። እኛ ሴቶች ነን እንጂ ለጓደኛም ለምንም ተተተተተተ የምንለው። ወንዶች መጥፎ ናቸው፣ አያወሩ ሚስጥራቸውን። እርስ በርሳቸው ይተዋወቃሉ። እርስ በርሳቸው ይተዋወቃሉ። ጉድ እኮ ነው። ጉድ። እኔ ወላሂ ነው የምላችሁ ውድ ሀገሬ ልጆች፣ እኔ ብሩኬ እንደዚህ ይሆናል እንደዚህ ይቀየራል ብዬ በአይምሮ ውስጥም የለም። ግን ሃይሚዬ ተናገረች። እኔ ከዚህ በኋላ ልጅ ካለው ሰው ጋር ከበፊት ትዳር ካለው ሰው ጋር ልቤን ወደኋላ እንደገና አልሰብርም አለች። ተናገረች ሃይሚ። ልቤን ካሁን በኋላ አልሰብርም፣ ስለዚህ ራሴ መረጋጋት ያስፈልገኛል አለች። ትክክል ነች። ሁላችንም ማንኛውም ሴት ባልሽ ከሌላ ሴት ጋር የድሮ ኤክሱ ጋር እንደዚህ ብሎ እንደገና ሌላ ነገር ይዞ ሲመጣ እሺ ብለሽ ተቀብለሽ ሲጀመር የሱ ልጅ ካልሆነ የፈለገ ዲኤንኤ ቢጭበረበር የሱ ካልሆነ በቃ አልሆንም። ምን አቀባበለው? ለምን ተቀበለ? እሺ ብሎ አቅፎ ለምን ተቀበለ? ሃይሚ እንኳን እሺ በቃ አምጣ እናሳድግ ምናምን ብትለው እንኳን ለመፈተን እንደዛ እሱ ማድረግ የለበትም ነበር። ብሩኬ አምኖ መቀበል የለበትም። ያመነበት ምክንያት ግን የሆነ ነገር ስላለ ነው። እኔ እንደዛ ነው የምለው። ግን መጨረሻ ሃይሚን ጎዳት።
ሀይሚን ጎዳት ደግሞ በዚህ ሰዓት እርጉዝ በሆነችበት ሰዓት። እስኪ ተመልከቱ ውድ ሀገሬ ልጆች ፍረዱ እስኪ። ባለቀ ሰዓት ጉድ እኮ ነው። ጎበዝ ሀይሚዬ ጎበዝ። አዎ ካሁን በኋላ ልቤን አልሰብርም፣ ለራሴ ራሴን ጠግኜ ካሁን በኋላ ራሴን በቃ ማስታመም ነው ያለብኝ አለች። አዎ እውነቷ ነው። ወንድ ለወንድ እነዛ ወንዶቹ አንድ ላይ እርስ በራሳቸው ይተዋወቃሉ። እኔ ሀይሚዬ አላህ እንኳን አተረፈሽ፣ ወደ ራስሽ እንኳን ተመለሽ። ሲቀጥል ደግሞ እንዳልሽው ይሄ ድሮ ምናምን ንክኪ ካለበት ሰው ጋር መሆን አያስፈልግም። ሀቅ ነው። አያችሁ፣ ሀቅ ወላሂ ነው የምላችሁ። ይሄ ድሮ ምናምን ንክኪ ካለበት ሰው ጋር ትዳር አያስፈልግም። መጨረሻው አያምርም። በመሀልም ምን እንደሚመጣ አታውቁም። አሁን እንደዛ እወድሻለሁ እንደዛ ሽንቴ ሚሪንዳ ይሁንልሽ እንዳላለ ብሩኬ አሁን እንደገና የኔ ልጅ በቃ ምን ማድረግ አልችልም። ምን ማለት ነው? አንድ ሰው ልጁ ያልሆነውን እንዴት ነው አምኖ የሚቀበለው? እኔ ይሄ አይሙሬ በፍጹም ይሄ ነገር እንትን አላለም፣ አልተዋጠልኝም። እንዴ ተናገረች። ጎበዝ ሀይሚዬ። አዎ አንቺ በአሁኑ ሰዓት ራስሽን ማዳመጥ ከራስሽ ጋር ነው ማውራት ያለብሽ እንጂ ሌላ ነገር ውስጥ ስትረጋጊ ነገሮችን ሁሉ በራስሽ ማስተካከል ትችያለሽ። ይሄ ነፍራቃ ወንድ ሽተት መጀመሪያ ብሩኬ ወንድ ሽተት። አዎ ፈስ ያለበት ዝላ አይችልም ይላል የሀገሬ ሰው ሲተርት ማለት ነው። ስለዚህ አንተ እንዲህ የሚያስለቅስህ እንደዚህ ምናምን የምትለው የሆነ የራስ ነገር በውስጥ ስላለ ነው። ግን ምስኪኗ ሀይሚ ምንም ማለት አይደለም። ይሄ ምንም ማለት አይደለም። ነገሮች በራሳቸው ጊዜ ሁሉም ይስተካከላል፣ እውነቱ ይወጣል። ግን ወንድን ማመን ቀብሮ ነው የሚባለው እዚህ ላይ ነው። ወደዳችሁም ጠላችሁም እየመረራችሁም ቢሆን ዋጡት። ምንም ነገር ምንም ኬዝ ምንም ንክኪ ምንም ነገር ሳይኖረው አውሽ ብሎ መቀበል ማለት ምን ማለት ነው? እንደው እስኪ እሺ እንበል ብለን ሀይሚ ልትፈትነው በቃ እሺ አምጣታ እናሳድጋት ምን ችግር አለው ምናምን አንዳንድ ሰዎች ይሉ የለ እንደዛ እንኳን ቢሆን እሱ ጭራሽ ከሷ ጋር ምንም ግንኙነት የሱ ካልሆነ ነገሮች ምንም የማያውቅ ከሆነ በፍጹም እሺ ብሎ እንደዛ አያክፍም። የፈለገ ያንተ ነው ብሎ 3-4 ስታምፕ እንደዚህ ቢደረግ በፍጹም ማመን የለበትም። እሱ ግን እሺ በቃ እናሳድጋታለን ብሎ መቀበል ማለት ከበስተጀርባው የሆነ ነገር አለ ማለት ነው። እንደገና መጀመሪያ ሆነም አልሆነም ራስህን አረጋግተህ አስብ። ነገሮችን አስብ። ቅድሚያ ስጣት ለሀይሚ። በአሁኑ ሰዓት እሷ ያለችበት ደረጃ ጥሩ ደረጃ ላይ አይደለም። አደረክም አላደረክም ቅድሚያ ቦታ ለመስጠት ያለብህ ለሀይሚ ነው እንጂ ሌላ እንደዚህ ምናምን ብላ አይደለም። እና ሀይሚዬ የኔ ውድ እህት አብሽሪ። አላህ እሱ ሁሌም አላህ ከታጋሾች ጋር ነው። ስለዚህ እውነቱ ሁሉም ነገር አንድ ቀን ይወጣል። የኔ ውድ እህት አንቺ ራስሽን መጠበቅ ነው ያለብሽ። ትክክለኛ ውሳኔ ነው የወሰንሽው። ትክክለኛ ውሳኔ እውነትሽን ነው። በአሁኑ ሰዓት ራስሽን ከራስሽ ጋር ነው ነገሮችን ማስተካከል ያለብሽ። ሁሉም ነገር በራሱ ስቴፕ ባይ ስቴፕ ሁሉም የራሱ ጊዜና ሰዓት አለው። ቅድሚያ አሁን ግን ለራስሽ ነው መስጠት ያለብሽ። ወንድን ማመን አያስፈልግም። እና ውድ ሀገሬ ልጆች ጉድ እኮ ነው ወላይ ጉድ ነው። ጭራሽ ተሰምቶ የማይታወቅ ነው እኮ። ጭራሽ በዚህ ይሆናል አስባችሁት የማታውቁት ነገር ግብዳ ሳታስቡ ከች የሚል ነገር ጉድ እኮ ነው ጉድ። እና ውድ ሀገሬ ልጆች ለቤት አዲስ ሲሆናችሁ ላይክ ሰብስክራይብ በማድረግ ቤተሰብ ሁኑ። ላለው ወዶችዬ ወዳችኋለሁ፣ አከብራችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ